እንዴት ነው ሙቭ ፎርዋርድ የምታደርገው ለኦሮሞ ወጣቶች ከአማራ ጋር አብረን መስራት አለብን አብረን መንግስት መመስረት አለብን በመተላቸው ጊዜ የአኖሌን ሐውልት አቆመህ አይት ቅርማያቶችን 5 ሚሊዮን እንትን ገለው ባህል ብለህ ወደፊት ለመሄድ ወይ ይሄ 5 ሚሊዮን ኦሮሞ ተገድሏል ጄኖሳይድ ተፈጽሞብናል የተባለ ብለው የፈጠሩት ፎልስ ናሬቲቭ ኮሚሽን ያስፈልገው ያቁታሉ ሸት እንደሆነ ስለዚህ እሱንም ማድረግ አለባቸው ያንን ደግሞ የሚያደርጉት ፕሪኮንዲሽን ነው ኢትዮጵያ መሪና ብለው የነገረው ሰው ማለት ነው ምን አለ መከላከያው ቢወጣ ጎጃሚው ከጎንደሬው ከወለየውና ከሸዋው ጋር እርስ በራስ ይባላል መከላከያው መውጣት ምናምን አዱ ከበሬ ለመታችሁ ሰዎች አዱ ከበሬ በቃ ተሸንፎ ነው ወድቆ ነው ምናምን ላላችሁ ሰዎች ወደ ህሊናው ሲመለስ ማለት ስለተጣላ ሊሆን ይችላል መከላከያው ቢወጣ ፋኖ እርስ በራሱ ነው የሚጨራረሰው ለምንድነው የመጣው ለምንድነው በዚህ ደረጃ ግምገ መከላከያው ቢወጣ ይጨራረሳል ለምንድነው የሚጨራረሰው ቢኮዝ የአማራ ብሔርተኝነት አስኳሉ ላይ ስቲል ፍትጊያል ሺሻውቃ እለጥፈዋለሁ ታውቃላችሁ የሺሻውቃ አንጫካ ሺሻ ምን ይሰራል እገሌ ወገሌ የለም የሺሻውን ቃ ታውቃላችሁ ዓለማቸውን እየከቹ ማለት ነው ይሄ ሌባ ሁላ አንባውን እንደሚወራው ወይንም ያኦዲት መደረግ ስላለበት ወይንም ደግሞ ስፔሲፊካሊ የምሁራን ሂስቶሪካል ኮሚሽን ወይ ኤክስፐርት ኮሚሽን ቢኖር እሱ ነው የሚሰራው እንጂ ጀዋር ይሄን ክላሪፋይ ማድረግ እና ወይም አንተ ይሄን ክላሪፋይ ማድረግ ያንን ሮል ወይም ያን ኃላፊነት የምትወጡት እናንተ ናችሁ ወይ የሚል ነው of course ለዛ መጥቶ አይፈልግም ወይ ነው no ምክንያቱም ጀዋር is not historian for example እና አንተም አይደለም እኔም ናይዘር ዱአይ እና ያን ማን ነው ሮሉ ማን ነው መጫወት ያለበት ነው እኮ no I'm not a historian I'm an economist እንዲሁም ሂስትሪ ብዙም ያነበኩበት እንትን አይደለም አሁን ለምናገርበት ፖይንት ኢሹ ግን በቂ ዕውቀት አለኝ በቂ ዕውቀቴን ደግሞ እንትን ያደረኩት ካሉ በሌላ በተጻፉ ሳይሆን በኦሮሞዎች በተጻፉ ባይ ዘ ዌይ እንደዛ ያልኩ አይደለም ይሄ ራሱ ኮላክልኝ እያንዳንዱ ነገር ኤቪደንስ አለው ሊንክ አለው ከዛ አንፃር ማለት አይደለም እኔ ያልኩት የታይሚንግ ራሱ no to move forward ለሚለው ነው እንጂ ከሌማን በቃት አለው የለውም ሳይሆን ከታይሚንግ ከጊዜ መቼ ማን ምን ያድርግ ከሚለው አንፃር ነው ይጠይቅ yes ግን አየህ እንዴት ነው ሙቭ ፎርዋርድ የምታደርገው ለኦሮሞ ወጣቶች ከአማራ ጋር አብረን መስራት አለብን አብረን መንግስት መመስረት አለብን በመተላቸው ጊዜ የአኖሌን ሐውልት አቆመህ አይት ቅርማያቶችን 5 ሚሊዮን እንትን ገለው ባህል ብለህ ወደፊት ለመሄድ ያልቻልንበት እኮ ምክንያት ይሄ ሁሉ መጨራረስ እንትን ማለት ያደረገው እኮ የኮንስቲቲዩሽኑ ብቻውን አይደለም ኮንስቲቲዩሽኑ ፍሎውድ ነው ለኢኮኖሚክ ዲቨሎፕመንት ለሶሻል ዲቨሎፕመንት ለፖለቲካል ዲቨሎፕመንት አመች አይደለም ኦኬ ኢንሄረንትሊ ፍሎውድ የሆነው ነው አሁንም እናየው ግድያ ግን ኮንስቲቲዩሽኑ ያመጣው አይደለም አሁን ምክንያቱም ኮንስቲቲዩሽኑ እኮ እንዳለ ቢከበር ኖሮ ኢቭን እንዳለ ቢከበር ኖሮ አሁን ያለንበት ቦታ ላይ እንደርስም ነበር አሁን ያለንበት ቦታ ላይ የደረስነው because of false narrative የእርስ አኒሞሲቲ የፈጠረ ስለዚህ የጀዋር ሮል ምን ይሁን እግረ መንገዱን ማው ምን ነበር የሱሚና ሮል ከኔ ጋር ወደፊት ሂዱ ይሄንን መቀየር አለብን በሚልበት ጊዜ የመጀመሪያው ነገር አክኖሌጅመንት አሁን ለምሳሌ ጽሁፍ ላይ ምን ብያለሁ ባሪያ ፈንጋ የነበሩ እኮ መሪዎች ባሪያን ነፃ አውጥተዋል አሜሪካ ውስጥ የባሪያ ገዢዎች ናቸው እኮ ተሰብስበው የባርነትን ያቆሙትና ነፃ ያወጡት ለባራ በዛን ጊዜ ለነበሩት ባሪዎች እኩልነት እኮ ፋይት ያደረጉት
የባሪያ ገዢዎች የነበሩ ናቸው ግን ፋይት ከማድረጋቸው በፊት መጀመሪያ ያደረጉት ምንድነው ይሄ ባርነት ማለት ኢንሁማን ነው ሞራሊም ትክክል አይደለም በሃይማኖትም ትክክል አይደለም እስ በምንድነው በኤቲካሊም ትክክል አይደለም ስለዚህ ለኢኮኖሚያችንም እድገት ብዙ አያስኬደንም ስለዚህ ከስህተታችን ታርመን ወደ አዲስ ስርዓት መግባት አለብን ብለው እኮ ሎቢ አድርገው ካምፔን አድርገው ነው እንትን ያደረጉት ግን ካምፔን ውስጥ ከመግባታቸው በፊት you acknowledge አይደለም repent ኃጢአትነቱን መጥፎነቱን ያ ነገር ይሄ ነገር ትክክል አይደለም የመጀመሪያው አስፈላጊ ነገር ነው ማመን ሁለተኛው ነገር ደግሞ ያንን እኛ የፈጠርነው ናሬቲቭ የውሸት ናሬቲቭ አሁን ላለንበት ምክንያት ሆኖናል ስለዚህ እኔም ተከተሉኝና ከኔ ጋር አብራችሁ ወደፊት ሂዱ በመትልበት ጊዜ መጀመሪያ ራስን ሪዲም ማድረግ አለብህ ራስን ማንጻት አለብህ ሁለት ነገር ግን ያስፈልጋል እሱ አይደለ እንትን እንዲሆን ሁለት ነገር አሁን ላልከው ሁለት ነገር ያስፈልጋል አንደኛ ፕሮፐር ፎረም ያስፈልጋል ቅድም ኢንቮክ አድርጋለሁ ፎረም ይዘጋጅና ዌር ዩ ጃዋርም ሌላ ማንንም ይሁን እንደዚህ ብሎ በተበጣጠሰም ፎረም ያስፈልጋል ስሙን እንተው ለጊዜው የኮንሲሌሽን ኮሚሽንን በለው የኮሚሽን ኦፍ ኢንኳይሪን በለው ምንም በለው የሆነ ፎረም ያስፈልጋል ኢንክሉዲንግ ዲስከሽን ፎረም ምንም ይበሉ ስሙን ችግር የለብኝም ግን ፎረም መኖር አለበት አይደል አንድ ሁለተኛ ኢዝ ፕሪ ኮንዲሽን ለመነጋገርና አብሮ ለመስራት አሁን የምንላቸው ነገሮችን መቀበልና እነኚህን ነገሮች መዘርዘር ቀድመ ሁኔታ ናቸው በመጀመሪያ ደረጃ አይ ዶንት ቲንክ ፎረም አያስፈልግም ሁለተኛ በጣም ቀድመ ሁኔታ ናቸው ለጀዋር why not ፎረም ለምን አያስፈልግም ኦኬ ለጀዋር ያልኩት ነገር ትክክል አይደለም ኢትዮጵያ ከአውቶ ፎረሚያ ያልኩት ትክክል አይደለም ብለው አምነዋል ብለሃል he didn't wait for a forum okay he knows it's wrong አሁን በመጽሐፉ ላይ ከ7 አመት ከ8 ከ9 አመት በኋላ መጥቶ ያ ነገር ትክክል አይደለም እንደዛ ማለት የምን ከ10 አመት በኋላ ማለት ነው ያ ነገር ትክክል አይደለም ብለዋል ፎረም አላስፈልገው the same way ይሄ 5 ሚሊዮን ኦሮሞ ተገድሏል ጄኖሳይድ ተፈጽሞብናል የተባለ ብለው የፈጠሩት ፎልስ ናሬቲቭ ኮሚሽን ያስፈልገው ያቁታሉ ሸት እንደሆነ ስለዚህ እሱንም ማድረግ አለባቸው ያንን ደግሞ የሚያደርጉት ፕሪኮንዲሽን ነው ሁለት ነገር አለ ጀዋር አሁን የጀመረውን ትራንስፎርሜሽን ራሱን ትራንስፎርም አድርጎ ኦሮሞን ትራንስፎርም አድርጎ ኢትዮጵያን ትራንስፎርም ሊያደርግ ነው እንግዲህ ይሄ ነው አይደለም መሰረቱ እምነቱ ያንን ለማድረግ ራሱን ትራንስፎርም ለማድረግ በመጀመሪያ ደረጃ ከራሱ ጋር ኦነስት መሆን አለበት በሁለተኛ ደረጃ ለነዚህ ለሚመራቸው የኦሮሞ ወጣቶች ለነሱ አትሊስት ወደፊት ለመሄድ የሚያስፈልጉትን ነገር ክሊርሊ ማድረግ አለበት በሶስተኛ ደረጃ ደግሞ ኦልቲሜትሊ ይሄው ከማንንም ጋር ንግግር ፈልጋለሁኝ ሚኒንግ አማራም ትግሬም ኦሮሞ ማነው ጉራጌም ከምባታም ሶማሌም እንደሶን በመጥበቅ እነዛ ልታነጋግራቸው ሬዲ የሆንካቸውን ህብረተሰቦች የነሱን ኮንፊደንስ ዊን ማድረግ አለብህ ኮንፊደንሳቸውን ዊን ስታረግ ብቻ ነው የነሱ ሰፖርት ልታገኝ የምትችለው ብቻውን ሀገር ነፃ ሊያወጣ ይችላል ሜቢ ከኦሮሞ ጋር ሆኖ ኦሮሞ ውስጥ ያለው ነገር ሊያስተካክል ይችል ይሆናል ሜቢ ግን ኢትዮጵያን ላስተካክል በመትልበት ጊዜ he must come to terms ጎጃም ያለው ግፍ አይደለም እናንተ ትገረማላችሁ እኮ ሲዋጋ ውሎ ተማርኮ መከላከያ የነበረ ሰው አሁን የፋኖ አለቃ አርገውታል እመቤቴን ወላዲት አምላክ ምስክሬ የፋኖ አለቃ አርገውታል በቴሌቪዥን ያሳየነው በቪዲዮ ያሳየነው ሰውዬ መከላከያ የነበረው ሰውዬ አምጥተው የፋኖ አለቃ አርገውት ምንድነው ብሎ ፋኖቹ ተጨንቀዋል አይ የውጊያ ልምድ ስለሚችል አለቃችሁ ይሁን ተብሎ እግዚአብሔር ያሳየው መከላከያው ወንድሞቹ የሞቱበትን ምን ያሉበትን ሰውዬ አምጥተው እና አስረስ ማአረ የፋኖ አለቃ አርገውታል ምርኮኛውን ሰውዬ ጎጃም ያለው ግፍ አይደለም ስሙት ዝናቡ የሚለውን በእግዚአብሔር ዝም ብላችሁ ስሙልኝ
አትድከሙ። ወደናንተ ተመለስ አንተ ነው ተሰማኝ ነው አይደል? መሪነቱ ጉዳይ ላይ ጠበቃው ሴረኛው ማን ነው? ጠበቃው። ጠበቃ ደግሞ እንዴት መፍረስ እንዳለበት ያውቃል፣ እንዴት ማዳን እንዳለበት ያውቃል፣ እንዴት ወንጀለኛ ማድረግ እንዳለበት ያውቃል። አቃቤ ሕግ ሆኖ ለመንግስት ይከራከራል፣ ለግለሰብ ጠበቃ ሆኖ ይከራከራል። ሕግ ነው የሚጫወተው። አፍራሽ ቃላቶችን ያውቃቸዋል። ስለዚህ የአማራ አንድነት እንዳይሳካ ሳንካና እሾክ የሆነው ይሄ ጠበቃ ነው። ይሄ ጠበቃ ደግሞ ገንዘብ አለው። 35 ሚሊዮን ብር ነው ከመርጦ ለማርያም ይዞ ሄደው ስንቱን ጀግና ገሎ ሄደው። እነ ዝናቡም አንቀበልም ካሉ በኋላ ብርዤን የመጣው ስላሉ ምዕራቦች የተቀበሉት ከእያንዳንዱ ባለሀብት የወሰዱትን የቡና የመኪና የነጋዴውን አጽሙን ያስቀሩት። ዘመዶቻቸውን እየጠቀሙ እየረዱ ባጃጅ የገዙ አሉ፣ ሰው ያገጡ አሉ። ኡጋንዳ፣ አዲስ አበባ፣ ባህር ዳር ህንፃ የገነቡ አሉ። ሺሻ ያጨሳሉ፣ ጫካ ውስጥ ሺሻ ያጨሳሉ። ወይኑን ውስኪውን ብትመለከቱ ትገረማላችሁ። ገበሬው የሚበላው አጥቷል፣ ህዝቡ የሚበላው አጥቷል። መምህራን ደሞዝ ከቀረ ጎጃም ስንት ጊዜው አማራን ኢኮኖሚውን፣ ነጋዴውን፣ ካህኑን፣ መሪጌታውን፣ ሼኩን፣ መምህሩን እየጨፈጨፉ ነው። ጎጃም ውስጥ እየተሰራ ያለ ይሄ ፋኖ የአንገት ሀብል ይሰርቃል፣ ይዘርፋል። ሌባ ሁላ ጎጃምን ድቅቅ የምሁር ሀገር የሆነው ጎጃም የዶክተሮች ሀገር የሆነውን ጎጃምን ሳንዱች ያደረጉት። ከላይ እሳት ከታች እሳት እያነደዱበት ማለት ነው። ወንድ ከሆንክ ከከተማ ሸሽተህ ወረዳ ከወረዳ ቀበሌ ዞን ከዞን ወረዳ ከዞን ወረዳ ከቀበሌ ጫካ ተቀምጠህ እዛ እንደዚህ እንትን ላይ ተቀምጠህ መነጽር አድርገህ ምናምን አለ። የፎቶ ፖለቲካ አለም አማራ የሚፈልገው ሽሹ ስለተባሉ ሱዳን ሁላ ልንገባ እንችላለን። ስለዚህ ተመዝነው የወደቁ የቀለሉ የረከሱ በአማራ ትግል ላይ ለፍርድ የሚጠበቁ ሰዎች ከተማ ቁጭ ብሎ ፑል የሚጫወት በቀን 3 ሴት 4 ሴት ይዞ የሚተኛ ወራዳ አይደለም። ወራዶች እንዲህ አይነት ወራዳ ተሸክመ ነው የምታሸንፈው? አታሸንፍም። እነግርሃለሁ፣ አታሸንፍም። የአማራ ፋኖ የዚህ አሻንጉሊት ስብስብ ዝም ብለን የምናየው ነገር አይደለም። የምነግርህ ግን እውነቱ ይሄ ነው። የጀርመኑ የፖለቲካ ደብተራ አንድ ነገር ሲናገር ሰማሁት። አብረህ ስታከትፈው ኖረህ ስታቦካው ኖረህ ዛሬ ውስጥ ሚስጥሩን እየዘረገፈው ነው በሚያስደነግጥ መንገድ። በጣም ያስደነግጣል። ባይዘው ሾኪንግ። እውነት አይደለም ብዬ ልከራከር አልችልም። በዚህ አጋጣሚ አብረው ስለነበረ ጉዳዩ የነዘመነ ቀቢ ማለት ነው ቅባት የሰጣቸው የበረኞቹ ከወደ ወጣ አንተ እግዚአብሔር ይቀባህ የኢትዮጵያ መሪ ነህ ብለው የነገረው ሰው ማለት ነው። ምን አለ? መከላከያው አለ መከላከያው ቢወጣ ጎጃሜው ከጎንደሬው፣ ጎንደሬው ከወለየውና ከሸዋው ጋር እርስ በራስ ይባላል። መከላከያው መውጣት ምናምን አዱ ከበሬ ለመታችሁ ሰዎች አዱ ከበሬ በቃ ተሸንፎ ነው ወድቆ ነው ምናምን ላላችሁ ሰዎች ወደ ህሊናው ሲመለስ ማለት ስለተጣላ ሊሆን ይችላል። መከላከያው ቢወጣ ፋኖ እርስ በራሱ ነው የሚጨራረሰው። ለምንድን ነው የመጣው? ለምንድን ነው በዚህ ደረጃ ግምገም? መከላከያው ቢወጣ ይጨራረሳል። ለምንድን ነው የሚጨራረሰው? ቢኮዝ የአማራ ብሔርተኝነት አስኳሉ ላይ ስቲል ፍትጊያል። የሺሻው ዕቃ እለጥፈዋለሁ። ታውቃላችሁ፣ የሺሻው ዕቃ አሁን ጫካ ሺሻ ምን ይሰራል? እገሌ ወገሌ የለም። የሺሻውን ዕቃ ታውቃላችሁ፣ አለማቸውን እየቀጩ ማለት ነው። ይሄ ሌባ ሁላ ሰበር ዜና ሰራዊቱ እንደመሰስ ነው፣ በአፍንጫው በተተከል ነው፣ የአብይ አህመድ ሰራዊት አለቀ፣ መጽየም ሆነ፣ ሰበር ዜና እያሉ ጫካ ውስጥ ቁጭ ብለው መሪዎቻችን ብራቮ መሪዎቻችን የለም። አጭኔ ሁላ ትዋጋለህ ታልተዋጋ ቦታ አስረክበህ ለሚዋጋ ትሰጣለህ። ነጋዴ ሁላ ነጋዴ የለም። አሁን ፎቶ እኔ ልክ ስትለጥፍ ፎቶ እኔ ቴሌግራም ላይ አመጣና የት እንዴት እላለሁ።
የታባ ተራሜት ይመስላል እምነትስ የምትሉ ሰዎች እና ካልሰማ ምን አባት ትሰራለህ? ምን አባት ትሰራለህ? ውጣ ከዚህ ምን አባት ትሰራለህ? እኔም ለሚሰማ ሰው ነው የምናገረው። ምን ብዬ ነው የምወጣው? አስጀምሬ አቀጣጥዬ እዚህ አድርሼ ለማን ነው የምወጣው? እኔ አስወጣለሁ እንጂ ይሄንን ሴት ያስወደደ መንጋ አስወጣለሁ እንጂ ይሄንን ሆዳም አርብሮ በማይጾም ይሄንን የጥንቱን እስልምና የማይወድ ይሄንን ፓጋን ፋኖ ለመፍጠር የሚሯሯጥ መንግስት መለወጥ ፋኖ ቢችል ኖሮ ይለውጥ ነበር። በዚህ ከቀጠለ ኦፍ ኮርስ እንደ ግለሰብም አደጋ ውስጥ የሚገቡ ነው ይመስለኝ የፋኖ አመራሮች እንኳን መንግስት ይለውጡ። እኔ ባለኝ መረጃ በማየው ነገር የአማራ ክልልም አደጋ ላይ ነው የሚወድቁ፣ አመራሮቹም አደጋ ላይ ነው የሚወድቁት። አሜሪካ ቁጭ ብለህ የምትናገረው ነገር አይደለም። የምንሰማው ነገር ጋዜጠኞች እነሱ ሊያስተባብሉ ይችላሉ። ጋዜጠኞች እኮ የሚጠይቁት ምንድነው? አሁን ጀርመን ላይ ቀርቦ ምንድነው የተጠየቀው? ነጋሽ መሐመድ ምንድነው የጠየቀው? እናንተ እኮ ሰው ትዘርፋላችሁ፣ ትገላላችሁ፣ ምን ትላላችሁ ነው የምትባሉት? ይሄ ነው ህዝብ ውስጥ ያለው ጥያቄ ነው። ሪያሊቲውም እሱ ነው። እርስ በራስ መጋደል፣ ሴት መድፈር፣ ገንዘብ አምጣ ማለት አይደለም እንዴ ሪያሊቲው? የሚጠየቀው ኢንተርናሽናል ሚዲያ ዶቼ ቬለ ኢንተርናሽናል ነው። ዝም ብሎ አይደለም ጋዜጠኛ ያመጣው።